ስላያችሁ ደስ ብሎኛል። እግዚአብሔርን ስለናንተ እጅግ አድርጌ አመሰግናለሁ። አይ ቲንክ በወጣቶች ፕሮግራም እሁድ ከሰዓት በኋላ አንድ ሁለት ጊዜ ወደዚህ መምጣቴን አስታውሳለሁ። ከመሪዎችም ጋር ደግሞ የጸሎት ጊዜ አንድነት ጊዜ እንደነበረን አስታውሳለሁ። በጣም ግሩም ጊዜ ነበረን። ስለናንተም እናንተ ጋር ስመጣ አብሬያችሁ በመሆንበት ጊዜ ሁሉ ተካፍዬ ስለምሄደው የእግዚአብሔር መንፈስ እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ የተባረከ ይሁን። ደህና ናችሁ አይደል? እግዚአብሔር ይመስገን። የዚህኛው ፕሮግራም መጀመር ደግሞ በጣም ደስ ብሎኛል። እኔም በማገለግልበት አጥቢያ እንደ ትምህርት እንወስደዋለን። ጌታ የተባረከ ይሁን። የቆላስይስ መጽሐፍ ምዕራፍ 1 እንከፍትና በጣም በአጭር ደቂቃ ውስጥ በልብ ያለውን የእግዚአብሔርን ሐሳብ አብረን እንከፋፈላለን። ቆላስይስ ምዕራፍ 1 ከቁጥር 3 ጀምሮ ያለውን እስከ ቁጥር 10 ድረስ 11 ድረስ በጌታ ስም እናነባዋለን። እንደዚህ ይላል። ስለናንተ በምንጸልይበት ጊዜ የጌታችንን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳንም ሁሉ ስላላችሁ ፍቅር ሰምተናል። ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል የእውነት ቃል አስቀድማችሁ ሰማችሁ። ይህም ወደ እናንተ ደርሷል። ይህንም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ ፍሬ እያፈራና እያደገ ነው። ይህንም ስለ እኛ የክርስቶስ ታማኝ አገልጋይ የሆነው አብሮን በአገልግሎት የተጠመደው ተወዳጁ ኤጳፍራ አስተማራችሁ። ደግሞም በመንፈስ ስለሆነው ፍቅራችሁ ነገረን። ከዚህም የተነሳ እኛ ደግሞ ይህን ከሰማንበት ቀን ጀምሮ እግዚአብሔር የፈቃዱን ዕውቀት በመንፈሳዊ ጥበብና መረዳት ሁሉ ይሞላችሁ ዘንድ ስለናንተ መጸለይና መለመን አላቋረጥንም። የምንጸልየውም ለጌታ እንደሚገባ እንድትኖሩና በሁሉ ደስ እንድታሰኙት ነው። ያውም በመልካም ሥራ ሁሉ ፍሬ እያፈራችሁ እግዚአብሔርን በማወቅ እያደጋችሁ ታላቅ ጽናትና ትዕግስት ይኖራችሁ ዘንድ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ደስ እየተሰኛችሁ በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። አምላካችን እግዚአብሔር ሆይ ስለዚህ ምሽት፣ ስለዚህ ጊዜ፣ ስለዚህ ዕድል ሁሉ እጅግ አድርገን እናመሰግንሃለን። ክብር ሁሉ ለስምህ ይሁን። አቤቱ አሁን ደግሞ በፊትህ አለንና ከቅዱስ ቃልህ ልንማር በእግሮች ስር ተቀምጠናል። መንፈስ ቅዱስ ያው ቃልህን እንደገና እንድታስተምረን ለልባችን እንድታበራልን በኢየሱስ ስም እንጸልያለን። እናመሰግንሃለን በጌታ በኢየሱስ ስም። እንደነገርኳችሁ በጣም ጥቂት ጊዜ ስላለን ለመፍጠን እሞክራለሁኝና ከፍጥነቴ ጋር አብራችሁን በትህትና እንድትሄዱ እጠይቃችኋለሁ። ጌታ የተባረከ ይሁን። የቆላስይስን መጽሐፍ መልእክት ምዕራፍ 1 ከቁጥር እስከ 10 ድረስ ያለውን ነው የተመለከትነው። ከ3 ጀምሮ ያው ቆላስይስ በጥንቷ ኤዥያ ማይነር ወይም ፍርጊያ በአሁኗ ደግሞ ቱርክ አካባቢ ትኖር የነበረች ከተማ ነች እና እቺ ከተማ ከፍተኛ የንግድ እንቅስቃሴ የሚከወንባት፣ ሸቀጦች የሚራገፉባት የወደብ ከተማ የነበረች ከተማ ነች። ነገር ግን ቆላስይስ ሸቀጦችና ልዩ ልዩ ቁሳቁስ የሚራገፉባት፣ የሚሸመቱባት፣ የተለያዩ ከተሞችን የምታገናኝ መገናኛ ወይም መተላለፊያና እንደ ድልድይ ብቻ የምታገለግል አይነት ከተማ ሳትሆን የተለያዩ አይነት እምነቶች በወቅቱ ማለት ነው፣ የግሪክ ፍልስፍናዎች፣ የተለያዩ መንፈሳዊ ልምምዶች የሚራገፉባት እና የሚሸመቱባት፣ የሚሰበኩባት፣ የሚተወኑባትም መዳረሻ እንደ ወደብ እንደ መድረክ የምታገለግል የነበረች ከተማ ነች ቆላስይስ ማለት ነው። እናም ይሄ ሁሉ የሚነግረን በዚች ከተማ ውስጥ እጅግ በጣም ብዙና የተለያዩ ድምጾች፣ ጮክ ብለው የሚሰሙ ፍልስፍናዎች፣ ስብከቶች እንደነበሩ ከዚህ መረዳት እንችላለን ማለት ነው። መጽሐፍ ቅዱስ ደግሞ በሐዋርያት ሥራ ምዕራፍ 9 ጀምሮ እንደሚነግረን
ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ከተማ ገብቶ ወንጌልን እንደሰበከና ለሁለት ወይም ከዛ ለሶስት ዓመታት በዚያ ተቀምጦ የእግዚአብሔርን ቃል እንዳስተማረ ደቀ መዝሙርም እንዳደረገ የእግዚአብሔር ቃል ይነግረናል። ደግሞ ታሪክ እንደሚነግረን ደግሞ ወይም እንደሚያስተረዳን ታሪክ እንደሚያስተምረን በዚህ አጋጣሚ በወቅቱ የቆላስያስ ከተማ ነዋሪ የነበረው ወጣቱ ኤጳፍራ በአጋጣሚ ወደ ኤፌሶን ከተማ ሄዶ በነበረበት ጊዜ ከጳውሎስ አንደበት ወንጌልን በመስማት የጌታን የተቀበለና ደቀ መዝሙር እንደሆነ ታሪክ ይነግረናል ማለት ነው። በዚህ ጊዜ ነበር እንግዲህ ኤጳፍራ ወንጌልን ይዞ ወደ ቆላስያስ የተመለሰው ማለት ነው። ክብር ለኢየሱስ ይሁን እና በዚህም ብዙና የተለያዩ ድምጾች በሚሰሙበት ጮክ ብሎ በሚሰሙበት በእነዚህ ድምጾች መካከል ቆሞ ሰማያዊውን ድምጽ ወይም የክርስቶስ ኢየሱስን ወንጌል ወጣት የነበረው ኤጳፍራ የሰበከው እና የክርስቶስን ቤተክርስቲያን በቆላስያስ ከተማ ደግሞ የተከለው ማለት ነው። አያስቀና? ክብር ለኢየሱስ ይሁን። እንደዚህ በጣም ያስቀናኛል። ሄደ፣ ተለወጠ፣ ከዛ ተመለሰ። ወጣት ነው። በቆላስያስ ከተማ የመጀመሪያዊቱን የክርስቶስን ቤተክርስቲያን ኤጳፍራ የሚባል ትንሽዬ ልጅ ነው የተከላት ማለት ነው። ክብር ለኢየሱስ ይሁን። ነገር ግን በጣም ብዙም ሳይቆይ ነበር በከተማይቱ ውስጥ ይሰሙ የነበሩ እነዚህ የተለያዩ ድምጾች፣ እነዚህ ፍልስፍናዎች እና ልዩ ልዩ ልምምዶች ወደ ቤተክርስቲያኒቱ ሾልከው በመግባት በእምነታቸው ያልጠነከሩትን አማኞች ግራ ያጋቡና ቤተክርስቲያኒቱን በሐሰት ትምህርት በዲሴፕሽን ይንጧት ጀመር ማለት ነው። እና በወቅቱ በጣም በእድሜ ለጋ ለነበረችው ለዚች ቤተክርስቲያን የተጋረጠባት ትልቁ ችግር በዋነኝነት በሁለት ከፍለን ልናየው እንችላለን። ሁለት ነበረ ትልቁ ለዚች ለጋ ለነበረች ቤተክርስቲያን በእድሜ ማለት ነው። የመጀመሪያው በትምህርት ነፋስ ግራ መጋባት ኮንፊውዥን ሲሆን፣ ሁለተኛው ደግሞ ሲንክሪቲዝም ወይም ቅይጣዊነት በምንለው የቆላስያስ ቤተክርስቲያን ኢሚዲየት የነበረው ችግሯና ቤተክርስቲያኒቱን ይንጣት የነበረ አደገኛ ጉዳይ ነበር እና በዚህ ጊዜ ነበር የቤተክርስቲያኒቱን መልካም ዜናና በዙሪያው ያንዣበበባት ያለውን ይህንን አደጋ በኮንፊውዥን እና በሲንክሪቲዝም ወይም በቅይጥ ወንጌልን በመቀየጣቸው ከሌሎች የተቀበሉትን ወንጌል ከሌሎች ልምምዶች ጋርና ፍልስፍናዎች በዙሪያቸው ከሚሰሙት ቤተክርስቲያኒቱን ሰርገው ከገቡ ከነዚህ ልምምዶች እና ፍልስፍናዎች ጋር ቀይጠው ለመያዝ በመታገላቸው ቤተክርስቲያኒቱ ውስጥ የደረሰውን አደጋ እየደረሰ ያለውን ነገር ሪፖርት ይዞ ይሄው ወጣቱ ኤጳፍራ ጳውሎስ በወቅቱ ኤፌሶን ላይ በእስር ነበረ፣ ወደ ጳውሎስ እንደ ሪፖርት ይዘው ይሄደው ማለት ነው። በዚህ ጊዜ ነበር እንግዲህ ሐዋርያው ጳውሎስ ከእስር ቤት ሆነው የከገቡበት ግራ መጋባት ነፃ እንዲወጡ ከገቡበት ቅይጥም ሲንክሪቲዝም እንዲፈወሱ ነፃ እንዲሆኑ እንዲድኑ ይህንን መልእክት ከእስር ቤት ሆኖ የጻፈላቸው ማለት ነው። ዛሬም እኛ ከገባንበት የዛሬቱ ቤተክርስቲያን ማለት ነው ግራ መጋባት በትምህርት ብዛት ግራ ከመጋባት እንዲሁም ደግሞ ከሲንክሪቲዝም ከያዝነው ከኦተንቲክ ወንጌል ከንጹህ ወንጌል ጋር ቀይጠን ወይም አዳብለን ከያዝነው ከሌላ ትምህርት ነፃ እንወጣ ዘንድ እንፈወስ ዘንድ ልናጠናው የሚገባን የፈውስ አቅም ያለው መልእክት በሐዋርያው ጳውሎስ ለኛም የተጻፈ መልእክት ነው ማለት ነው። ለምንድን ነው ይሄንን የምለው? ግራ መጋባትና በትምህርት ብዛት ኮንፊውዝድ መሆን መቀየጥ ወንጌልን መቀየጥ በመጀመሪያው ምዕተ ዓመት የነበረችው ቤተክርስቲያን ብቻ ሳይሆን ዛሬም በ21ኛው ክፍለ ዘመን ለምትኖረው የክርስቶስ ቤተክርስቲያን አንደኛውና ትልቁ ተግዳሮት ይሄ ስለሆነ ማለት ነው። መቀየጥ እና ግራ መጋባት ማለት ነው በአማኞች ዘንድ ስላለ ማለት ነው። ስለዚህ በእነዚህ ብዙና እጅግ በጣም የተለያዩ ኦተንቲክ የሚመስሉ እውነት የሚመስሉ ግን ደግሞ ያልሆኑ በተለያዩ ፊሎሶፊዎች በተለያዩ አይነት እምነቶችና መንፈሳዊ ልምምዶችና ስብከቶች መካከል ትክክለኛ የሆነውን የክርስቶስ የሆነውን ኦተንቲክ የሆነውን ወንጌል እንዴት እንለየዋለን የሚለውን ለማወቅ ሐዋርያው ጳውሎስ መልእክት ወደ ቆላስያስ ሰዎች እንደተጻፈው ልክ እንደዚሁ የሐዋርያው ጳውሎስ ዛሬም ደግሞ ወደ ለቡ ቃለ ሕይወት ቤተክርስቲያን የወጣቶች አይደለም ግን አማኞች ተጽፎልናል ማለት ነው። ክብር ለኢየሱስ ይሁን።
ምንም እንኳን ይሄ የቆላሲያስ አማኞች በግራ መጋባትና በዚህ በሲንክሪቲዝም እንደተነጋገር ነው ተይዘው ከእውነተኛው ወንጌል የመንሸራተት አደጋ ውስጥ እንደገቡ ሐዋርያው ጳውሎስ በኤጳፍራ ቢነገረው ጳውሎስ ግን መልእክቱን የሚጀምረው በጣም ከመወድለት ነገር ጳውሎስ ከሚገርመኝ ነገር ከሚያስቀናኝ ነገር አንዱ መግቢያ ላይ በጣም ጎበዝ ነው። እንዴት እንደሚገባ እንዴት ደግሞ ትምህርቱን በሰዎች ልብ ውስጥ እንደሚያሰርጽ ኢንትሮዳክሽን ላይ በጣም ጎበዝ ስለሆነ ያስገርመኛል። እሱን ነገሩ ነው በቆላሲያስ መልእክትም ላይ የሚጠቀመውና የገቡበት ነገር በጣም አደገኛ ቢሆንም ቢያንገበግበው ግን መልእክቱን ሲጀምር በቁጣ በዛቻ ወይም በዱላ አይደለም የሚመጣው ይልቁንም በምስጋናና በጸሎት ነው መልእክቱን ጳውሎስ ሲጀምር የምንመለከተው ማለት ነው። ከቁጥር 3 አንስተን እስከ 8 ድረስ ስናነበው እንደዚህ ይላል። ስለናንተ በምንጸልይበት ጊዜ የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ ምን እንላለን? እናመሰግናለን። ምክንያቱም በክርስቶስ ኢየሱስ ስላላችሁ እምነትና ለቅዱሳን ሁሉ ስላላችሁ ፍቅር ሰምተናል። ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷል። ይህንም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ እያፈራና እያደገ ነው። ይህንም ስለኛ የክርስቶስ ታማኝ የሆነው አብሮንም በአገልግሎት የተጠመደው ተወዳጁ አስተማራችሁ ደግሞም በመንፈስ ስላላችሁን ፍቅር ነገረን ይላል እና ጳውሎስ በማመስገን እና በጸሎት ነው የሚጀምረው ማለት ነው። በዚህ ጸሎት ውስጥ ግን በዚህ ጸሎትና በዚህ ምስጋና ውስጥ ጳውሎስ ወደ 3 የሚጠጉ 3 መሰረታዊ ነገሮችን በጸሎት ውስጥ ሲጠቅስ እናገኛለን። እምነት፣ ተስፋና ፍቅር ይላል። በዚህ ምዕራፍ ውስጥ በተደጋጋሚ ይጠቅሳቸዋል። በተለይ ደግሞ በጸሎት ውስጥ እምነት፣ ተስፋ፣ ፍቅር እያለ በተደጋጋሚ ሲያነሳ እንመለከታለን። የእግዚአብሔር ስም የተባረከ ይሁን። እነዚህ ነገሮች ዝም ብለው በአጋጣሚ የተጠቀሱ ነገሮች ሳይሆኑ የክርስትናችን ወይም የክርስትና ህይወት ፒላርስ ወይም አይዴንቲቲ ማርከርስ ወይም ብራንድ አድርገን ልንወስዳቸው እንችላለን። እምነት፣ ተስፋና ፍቅር። ክብር ለኢየሱስ ይሁን። እነዚህ ነገሮች አንድን ክርስቲያን ኦተንቲሲቲ ወይም ደግሞ እውነተኛ ክርስቲያን መሆኑን የምናውቅበት ወይንም አንድን የእግዚአብሔር ህዝብ ከሌላው ህዝብ የምንለይበት ከሌላው መደሬ ህዝብ የምንለይበት የእግዚአብሔር ነው የምንልበት ምልክት ናቸው ወይንም ደግሞ ብራንድ ናቸው። ልክ እንደምናደርጋቸው ጫማዎቻችን እንደ ልብሶቻችን በላያቸው ላይ የድርጅታቸው የአምራች ካምፓኒው ምልክት እንዳረፈባቸው ልዩነት እንደተጠቀመጠባቸው አይዴንቲቲ ማርከርስ ናቸውና እነዚህን ጳውሎስ እያነሳ እነዚህ ነገሮች በእናንተ መካከል ስለተገኙ እግዚአብሔር አብን እናመሰግናለን፣ ሁሉ ጊዜ ደግሞ ያለ ማቋረጥ እንጸልይላችኋለን እያለ ጳውሎስ ይህንን ሲያነሳ እንመለከታለን። ክብር ለኢየሱስ ይሁን። ክርስትና በግል ህይወታችን ወይም በልባችን ደብቀን የምንይዘው በቤታችን በጓዳችን ብቻ የምንለማመደው የሴግሪጌሽን ህይወት ሳይሆን ከጳውሎስ ጸሎት እንደምንረዳው ማለት ነው ከደብቀን የምንይዘው እቤት ብቻ የምንለማመደው ሰው በሌለበት ውስጥ የሆነ ቦታ ላይ ይዘን የምንለማመደው ነገር ሳይሆን ከጳውሎስ ህይወት እንደምንረዳው በእለት ተዕለት ህይወታችን የምንገልጠው በጨለማው ላይ ደግሞ የምናበራው ዶሚኔት ልናደርግ የተጠራንበት ህይወት ነው። ክብር ለኢየሱስ ይሁን። ስለዚህ የምንኖረውና የምንሰብከው ህይወት ጳውሎስ በጸሎቱ ላይ እንደሚያነሳው ማለት ነው እምነትን፣ ተስፋን እንዲሁም ፍቅርን ካልገለጠልን በህይወታችን ካልገለጠው ማለት ነው ከሁኔታዎች በላይ የሆነን እምነት እንዲሁም ደግሞ በልዩ ልዩ መከራ ውስጥ በመናልፍበት ጊዜ በልዩ ልዩ ሁኔታዎች ውስጥ በመናልፍበት ጊዜ ኮላፕስ የማያደርግን ተስፋ ካልፈጠረ በመንፈስ የሆነን ፍቅር በህይወታችን ውስጥ ካላፈራ ወዳጆች ሆይ የያዝነው ነገር መንፈሳዊ ነገር ሊመስል ይችላል፣ መንፈሳዊ ነገርም ሊሆንም ይችላል፣ ግን ኦተንቲክ ክርስቲያኒቲ አይደለም፣ ግን እውነተኛው ወንጌል አይደለም፣ ግን እውነተኛው የክርስቶስ የሆነው ወንጌል አይደለም።
ክብር ለጌታ ለኢየሱስ ይሁን። እግዚአብሔር ይርዳን። እግዚአብሔር ይርዳን። የመጀመሪያዊቱ ምዕተ ዓመት ላይ የነበረችው የቆላስይስ ቤተክርስቲያን የገጠማት ትልቁ ተግዳሮት እንደተነጋገርነው መምሰል ነው። የሚመስል ትምህርት ወደ ቤተክርስቲያኒቱ ገና በጊዜ ነበር የገባው። አማኞች ዲዘርን የሚያደርጉት ለጋ በክርስትና ህይወታቸው ገና ለጋ የነበሩ አማኞች ዲዘርን የማድረግ አቅም ስላልነበራቸው አንዳንዱን እውነት እየመሰላቸው ይቀይጡት ነበር ወይም ደግሞ ይወስዱት ነበር። እኔ እንደማምነው ከሆነ የዘመናችንም ቤተክርስቲያን ትልቁ ተግዳሮት የክርስቲያኖች ትልቁ ተግዳሮት መሆን ያለ መቻል፣ ክርስቲያን ያለ መሆን መቻል ወይም ደግሞ ማስመሰል ወይም ደግሞ መምሰል ማለት ነው። ኦተንቲክ ያለ መሆን ትልቁ ተግዳሮታችን ይሄ እንደሆነ አስባለሁ። እና ትክክለኛ ከሆነው የክርስቶስ ከሆነውና የክርስቶስ ያልሆነው ከሐዋርያት የሆነውና ከሐዋርያት ያልሆነው በሰዎች የተሰራውን ትክክለኛ ያልሆነው ሲዶ የሆነውን ክርስቲያኒቲ ከምንለይበት አንዱና ዋነኛው ምክንያት በህይወታችን የሚገለጥ ትራንስፎርሜሽን ይኖረዋል። ክብር ለኢየሱስ ይሁን። ጳውሎስ ይህንን ነው የሚለው። ከሰማችሁት ወንጌል የተነሳ በሌላም ስፍራ እንደሆነው ደግሞ ይሄ ወንጌል ይሄ ዘር በእናንተ ውስጥ ስለደረሰ ይሄ ዘር በእናንተ ውስጥ ስላፈራ ምን ስላፈራ? እምነትን፣ ተስፋንና ፍቅርን ስላፈራ እግዚአብሔርን እጅግ አድርገን እናመሰግናለን። ስለእናንተም ደግሞ ያለ ማቋረጥ እንጸልያለን ይላል። ኢየሱስ ጌታ። ወዳጆቼ ወንጌል ይለውጣል። የክርስቶስ ወንጌል የእውነት ነው የሚለውጠው። ክብር ለኢየሱስ ይሁን። ወንጌል የሰውን ህይወት ይለውጣል። ክብር ለኢየሱስ ይሁን። ኦተንቲክ የሆነ ክርስቲያኒቲ፣ ፌክ ያልሆነ እውነተኛ የሆነው የክርስቶስ ወንጌል የሚረጋገጠው በተለወጠ ህይወትና በምንገልጠው የጽድቅ ፍሬ ነው። አንደኛው መንገድ ገባን የምንለው ወንጌል ገባን የምንለው ክርስቲያኒቲ የእግዚአብሔር እንደሆነ የክርስቶስ እንደሆነ የሐዋርያቱ እንደሆነ እውነተኛው እንደሆነ ማስመሰል የሌለበት እንደሆነ አንዱና ማረጋገጫው የተሰወረ አይደለም፣ የተገለጠ የሚጨበጥና የሚዳሰስ በየዕለቱ የሆነ የተለወጠ ህይወትና ፍሬ የሞላበት ህይወት ይሰጠናል። ክብር ለኢየሱስ ይሁን። ለምን ከተባለ በእርግጥም ወንጌል ይለውጣል። ወንጌል ይለውጣል። ወዳጆች ወንጌል የሰውን ህይወት ግብረ ገቡን ይለውጣል። ማለት በጣም አስቸጋሪ የነበረውን ሰው ጨዋ ያደርጋል። ለቤተሰብም ለቤተክርስቲያን እንዲሁም ለሀገርም የማይመች የነበረውን ሰው በጣም አስቸጋሪ የነበረውን ሰው ይለውጣል፣ የሚመች ያደርገዋል። ለራሱም ደግሞ ጭምር በብዙ ስርዓት ውስጥ ይኖር የነበረውን በብዙ ጭቆና ውስጥ ይኖር የነበረን ሰው ነፃ የማውጣት አቅም አለው ወንጌል። ከሱስ ነፃ ያወጣል ወንጌል። እንደምታውቁት ባህሪ ይለውጣል፣ ግብረገብ ይሰጣል ወንጌል። ነገር ግን ወንጌል ከዚህ የበለጠና ያለፈ የመለወጥ ኃይል ያለው የእግዚአብሔር ዘር ነው። ክብር ለኢየሱስ ይሁን። ወንጌል ሂዩማኒቲን ጨምሮ መጽሐፍ ቅዱሳችን እንደሚነግረን ማለት ነው ሂዩማኒቲን ጨምሮ አጽናፈ ዓለሙን በሙሉ አይደለም የሰውን ግብረገብ አጽናፈ ዓለሙን በሙሉ የመለወጥ አቅምና ኃይልን ያለው የእግዚአብሔር ኃይልና ጥበብ ነው ወንጌል። ክብር ለጌታ ለኢየሱስ ይሁን። ለምንድነው ይሄንን የምለው? ከስነ ምግባር ትምህርት ሁሉ ያልፋል ለማለት ፈልጌ ነው። ባህሪን ከመለወጥ ያልፋል ለማለት ፈልጌ ነው። ጭምትም ከማድረግ ያልፋል ለማለት ፈልጌ ነው። ሱስን ከማስጣልም ያልፋል ለማለት ፈልጌ ነው። ለቤተ ክርስቲያንና ለሀገር የሚመች የሥራ ሰው ከማድረግም አመለሸጋም ከማድረግ ያልፋል የክርስቶስ ወንጌል። ሰውነትን ይለውጣል። ከዛስ ለአጽናፈ ዓለምም ለውጥና ተሐድሶን የማምጣት አቅም ያለው የእግዚአብሔር ኃይልና ጥበብ ነው። ክብር ለኢየሱስ ይሁን። የያዝነው ወንጌል የሚለውጥ ወንጌል ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ የያዝነው ትምህርት የያዝነው እምነት ካለወጠ ወዳጆቼ ካላፈራንበት የያዝነው ትምህርት መንፈሳዊ ሊመስል ይችላል እንደተነጋገርነው ቅድም።
የዘመናችን ቤተክርስቲያን ትልቁ ተግዳሮቷ ሰዎች በጥንት ዘመን ወይም ደግሞ ባለፉት ዓመታት ባለፉት ዘመናት ቤተክርስቲያን እንደምታውቁት የክርስቶስ ወንጌል በጣም ብዙ ከሐሰተኞች ብዙ ጡጫ አርፎባታል። በጣም ብዙዎቹን መጥቀስ እንችላለን። ብዙ የሐሰት ትምህርቶችና ልምምዶችን መጥቀስ እንችላለን። አሁን የምንኖርበት የ21ኛው ክፍለ ዘመን አሁን የምንኖርበት this new age world በጣም መንፈሳዊ የሚመስል ዓለም ነው። ሰዎች ድሮ ሲክዱ ከጌታ ቤት ባክ ሲያደርጉ መንፈሳዊነትን ጭምር ነው የሚክዱት። ይሄኛው የምንኖርበት ዓለም የምንኖርበት ዘመን ዲሴፕሽን ግን መንፈሳዊነትን ኢምብሬስ ስለሚያደርግ አይደለ? መንፈሳዊነትን ስለሚቀበል ለመለየት እስኪከብድ ድረስ የመመሳሰል አቅም ስላለው አደገኛ ነው የገባንበት ዘመን ማለት ነው። የገባንበት የምንኖርበት ዘመን በጣም የሚመሳሰል ብዙ ነገር ስላለ ወንጌል የሚመስል በጣም ብዙ ነገር ስላለ ነገር ግን ያልሆነ ማለት ነው። እና መንፈሳዊ ሊመስል ይችላል፣ ክርስትና ሊመስል ይችላል። ነገር ግን እንደተነጋገርነው እውነተኛው የሆነው የክርስቶስ ወንጌል ግን አይደለም። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? ወንጌል እንደያዝን የሚገባን የምናረጋግጥበት አንዱ ምክንያት አንዱ ዲማርኬሽን አንዱ መለያው አንዱና ዋነኛው ሊትመስ ምንድነው ከተባለ ወንጌል ፍሬ አለው። ክብር ለኢየሱስ ይሁን። በህይወታችን እንዲህ ፈልገን በጣም ታግለን የምናመጣው ሳይሆን በጣም የተገለጠ 2 3 4 ብለን የምንቆጥረው እኛ ብቻ ሳይሆን በዙሪያችን ያሉ ሰዎች በአካባቢያችን ያለ ማንም ሰው ኖቲስ የሚያደርገው የሚመለከተው የህይወት ትራንስፎርሜሽን አለው በወንጌል ውስጥ ፍሬ ያለ ወንጌል ውስጥ። ክብር ለጌታ ለኢየሱስ ይሁንለት። የእግዚአብሔር ስም የተባረከ ይሁን። ቆላስይስ ምዕራፍ 20 ላይ ቁጥር 20 ላይ ሄደን ምዕራፍ 1 ቁጥር 20 ላይ ሄደን ስንመለከት የምናገኘው ይሄንን እውነት ነው። ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ የምናገኘው ይሄንን እውነት ነው። ምንድነው የሚለው? ፊልጵስዩስ ምዕራፍ 3 ቁጥር 21 ላይ እርሱም ሁሉን እንኳን ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን እንኳን ይለውጣል። ክብር ለኢየሱስ ይሁን። አሜን አትሉ? ሁሉን ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል ይህንን የተዋረደውን ስጋችንን እንኳን ይለውጣል። ኢየሱስ ክርስቶስ ጌታ ነው። እዚህ ምዕራፍ ላይ ጳውሎስ በቁጥር 20 ላይ ምንድነው የሚለው? በመስቀሉ ላይ ባፈሰሰው ደም ሰላምን በማድረግ በምድርም ሆነ በሰማይ ያለውን ሁሉ በእርሱ በኩል ከራሱ ጋር አስታረቀ። በምድር ብቻ አይደለም። አይ ዶንት ኖ በሰማይ ምን እንዳለ ጆሲ። በምድርም ሆነ በሰማይ ያለውን እንኳን በእርሱ በኩል ከራሱ ጋር አስታረቀ። በምን? በደሙ ባፈሰሰው በመስቀሉ ላይ ባፈሰሰው ደሙ ይላል። ክብር ለጌታ ለኢየሱስ ይሁን። እደግመዋለሁ ወንድሞቼ እናቶቼ፣ ወንጌላችን የሚለውጥ ወንጌል ነው። ወንጌላችን የሚያፈራ ወንጌል ነው። ክብር ለጌታ ለኢየሱስ ይሁን። ለዚህ ነው ጌታ ኢየሱስ እኔ ጠራኋችሁ እንጂ እናንተ አልጠራችሁኝም ይላል በዮሐንስ ወንጌል። ለምን ሾምከን ሲባል ሄዳችሁ ፍሬ እንድታፈሩና ፍሬም እንዲኖርባችሁ ሾሚያችኋለሁ ይላል። ይሄንን ጸሎት በዚህ ቁጥር ላይ በዚህ ምዕራፍ ላይ ጳውሎስ ሲደግመው እንመለከታለን። ቁጥር 6 ጀምረን ስናነበው ይህም ወንጌል ከሰማችሁበትና የእግዚአብሔርንም ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ ወንጌል ስራው ይሄ ስለሆነ ማለት ነው። እናንተ ስለሆናችሁ ሳይሆን ወንጌል ባህሪው ስለሆነ የክርስቶስ ወንጌል ባህሪው ስለሆነ በዓለም ዙሪያ እየሰራ እንዳለ ሁሉ በእናንተም ዘንድ እያፈራና እያደገ ነው። የእግዚአብሔር ስም የተባረከ ይሁን። ለምን? ወንጌላችን የፍሬ ወንጌል። ክብር ለኢየሱስ ይሁን። ወንጌላችን የሚያፈራ ስለሆነ ኦተንቲክ ክርስቲያኒቲ ወንጌል የሚበላና እውነተኛ የሚጨበጥ የሚያፈራ ህይወት ስላለው የተለወጠ ህይወት ምንጭ ስለሆነ ጳውሎስ በእናንተም ዘንድ እያፈራና እያደገ ነው ይላል። እቺን ምሳሌ ተናግሬ ልጨርስ። አንድ በጣም ባለጠጋ የነበረ ደግሞ ገበሬ የነበረ ሰው በጣም ሰፋፊ ሁለት ትልልቅ የፍራፍሬ ማሶች ነበሩት፣ በግራና በቀኝ በኩል የተከላቸው። ሁለቱንም መጀመሪያ ስታያቸው ለመለየት እስኪከብድ ድረስ እጅግ በጣም ተመሳሳይ ናቸው።
ሁለቱንም ከሩቅ ስታያቸው በጣም ሰፊ ናቸው፣ በጣም ለምለም ናቸው እና በጣም ያምራሉ። ልዩነታቸው ምንድነው? በአንዱ በኩል ያለውን ሲያድግ ቀስ በቀስ በፕሮሰስ ሲያድግ አንመለከተው። ገበሬው ሲያጠጣው ሰራተኞቹን እያሰማራ ሲንከባከበው አንመለከተም። በአንደኛው በኩል ያለውን ግን ሲደክምበት እናየዋለን። በየቀኑ እየታገሰ እየደከመ እየኮተኮተ እየገረዘ ውሃ እያጠጣ በብዙ ትዕግስት ከቆይታ በኋላ ሲያፈራ እንመለከተዋለን። አንደኛው ግን ልዩነቱ በአንደኛው በኩል ያለው ይሄኛውን ስቴፕ ሲያልፍ አንመለከተውም። ግን ሁለቱም በጣም ፍሬያማ ናቸው፣ ፍሬ ተሸክመዋል። ከሩቅ ስንመለከታቸው እጅግ በጣም ሰፊ ናቸው፣ ለዓይን ያስጎመጃሉ። እና ከረታት አንድ ቀን አንድ ትራቭለር አንድ ተጓዥ ማለት ነው በጣም ከረጅም ጉዞ በኋላ ደክሞት ምግብ ፈልጎ ተርቦ እዚህ ማሳ ላይ ይደርሳል። እና ልክ እንደደረሰ ወደ አንደኛው ማሳ እጁን ይሰድና እጆቹን ዘርግቶ ቀንጥሶ ሊበላው ሲል ሽታ የለውም፣ ሲገምጠው ማይገመጥ አርቲፊሻል ነበር። እና በጣም ልቡ ተሰብሮ ፍቅራቶ ተስፋቶ በጣም ተበሳጭቶ ጉዞውን ይቀጥላል። በዚህኛው በኩል ያለው እንዳይሞክረው በጣም ተመሳሳይ ነው። እዚህኛው ላይ መጥቶ ሞክሮ ዲስከሬጅድ ስለሆነ በጣም አዝኖ ጉዞውን ይቀጥላል። እና ጉዞው ለመጨረስ አቅም ስላጣ እንደምንም ብሎ ለመሞከር ሲያስብ ዞር ሲል በዚህኛው በኩል ያለው ትንሽ ሽታ ያለው እና ሽታው ስለሳበው እውነት ለመናገር ከዚህኛው በኩል ይሄኛው በኩል የተሰባበረ ነገር አለው፣ የደከመ ነገር አለው። ለመሞከር እንኳን እንዳይደፍር ከዚህኛው ይልቅ ይሄኛው ያምራል። ነገር ግን ወደሱ ወደ አፍንጫው ሽታ ስለመጣ የምግብ ሽታ ስለመጣ እንደምንም አንስቶ ቆርሶ ይመገባል። ሲገምጠው የሚበላ በጣም የሚጣፍጥ እና የሚያሰርፍርና የሚያጠግብ ምግብ ይሆነዋል ማለት ነው። ይሄ ሰው እንደገና አቅም ያገኛል፣ የመጓዝ ጉልበት ያገኛል፣ ተስፋው ይታደሳል። እያመሰገነ ገበሬው ጉዞውን ይቀጥላል ማለት ነው። ክብር ለኢየሱስ ይሁን። ወዳጆቼ እነዚህ ሁለት የፍራፍሬ ማሳዎች ለመለየት እስኪከብድ ድረስ እጅግ በጣም ተመሳሳይና ለዓይን የሚያስጎመጁ ነበሩ እንዳያዋቸው ማለት ነው። የሚበላ ፍሬ የተገኘበት ግን እውነተኛ በሆነው በትክክለኛው ግንድ ነው ማለት ነው። ልክ እንደዚህ ክርስትናን ማስመሰል ይቻላል። እንደዚህኛው ፍራፍሬ የዘመናችን ክርስትና ትልቁ ችግር ማስመሰል፣ ጸሎት ማስመሰል ይቻላል፣ ጴንጤ መሆንን ማስመሰል ይቻላል፣ ልሳንም መኮረጅ ይቻላል። መዝሙር በጣም ማስመሰል ቀላል ነው። ክርስትናን ማስመሰል በጣም ቀላል ነው። የሚበላን እውነተኛን ፍሬ ተስፋ ለሌለው ዓለም ተስፋ መሆንን፣ ተስፋ ማፍራትን፣ ፍቅር ለጎደለው ዓለም ከመንፈስ የሆነን ፍቅር ማፍራት፣ በሁኔታዎች ኮላፕስ የማያደርግ እምነትን ይዞ መቀጠል ግን በዚህ ኬኦስ በበዛበት ዓለም እውነተኛ ከሆነው ከክርስቶስ ወንጌል ጋር መነካካትን መጨባበጥን ይጠብቃል፣ ይፈልጋል። እግዚአብሔር አምላክ ይርዳን። ክብር ለኢየሱስ ይሁን። ወንድሞቼ እናቶቼ የጊዜ ጉዳይ ነው እንጂ አንድ ቀን የተራበ ዓለም ምግብ ፍለጋ ወደኔና ወደ እናንተ መምጣቱ የማይቀር የጊዜ ጉዳይ ነው። ዓለም ያደከመው እኛ ዓለም ብለን በመንኮራቸው በእነዚህ ነገሮች በሙሉ በፕሮግራሞቻችን በሙሉ ከኛ የተሻለ በጣም ብዙ ነገር ያለው ዓለም ግን በያዘው ነገር መርካት ያልቻለ፣ እውነተኛን ፍቅር ማግኘት ያልቻለ፣ እውነተኛውን ተስፋ ማግኘት ያልቻለ፣ ዘላለማዊውን ተስፋ ማግኘት ያልቻለ፣ ዘላለማዊውን እምነት መያዝ ያልቻለ፣ የክርስቶስን ትምህርት ማግኘት ያልቻለ እና የደከመ የዚህ ዓለም ስርዓት ያደከመው ስጋ ያደከመው ተስፋ የሚፈልግ እምነት የሚፈልግ ፍቅር የሚፈልግ የሚበላ ነገር የሚፈልግ ዓለም አንድ ቀን ወደኔና ወደ እናንተ ይመጣል። የጊዜ ጉዳይ ነው። የጊዜ ጉዳይ ነው። ይመጣል። ሲመጣ ግን ከኛ የሚፈልገው ማስመሰላችንን ሳይሆን መሆናችንን፣ ክርስቲያን መምሰላችንን ሳይሆን ክርስቲያኖች መሆናችንን ይፈልጋል። መልካችንን አይደለም የሚፈልገው፣ ቅርጻችንን አይደለም የሚፈልገው። ስለራበው የሚበላ ምግብ ነው ከኛ የሚፈልገው። ስለራበው የሚበላ ፍሬ ነው የሚፈልገው። እግዚአብሔር ይህንን ፍሬ በሕይወታችን በኢየሱስ ስም ያፍራልን። ወዳጆቼ ጥያቄው ይሄ ነው። ትመስላለህ ወይስ ነህ ነው? አሁን ክርስቲያኖችን እንመስላለን ወይስ ሪሊ ክርስቲያኖች ነን? የተለወጠን እንመስላለን ወይስ በእውነት ተለውጠናል?
የሚለወጥ ህይወት በህይወታችን አለ? በየቀኑ የሚጨምር የንስሐ ፍሬ በህይወታችን አለ? ጌታ ከኛ ይሄንን ይጠይቃል ዛሬ። የንስሐ ህይወት በየቀኑ የሚጨምር የእግዚአብሔር ፍርሃት በህይወታችን አለ? የሚጨምር የእግዚአብሔር ፍቅር በህይወታችን አለ ወይ? የሚጨምር የእግዚአብሔር ፍቅር በህይወታችን አለ ወይ? እየተለወጥን ነው ወይ? ወይስ በሆነ ቦታ ስታክ አድርገናል ወይ? እግዚአብሔር ዛሬ በኢየሱስ ስም እንዲያንቀሳቅሰን ጸሎቴ ነው። የሚበላ ፍሬ ከህይወታችን እንዲገኝ የምንመስል ሳይሆን የምንሆን እንድንሆን ክብር ለኢየሱስ ይሁን። በዚህ በጣም በተሰጠችን ጥቂት ጊዜ በጣም ጥቂት ዘመን ሆነን ማለፍ እንድንችል እግዚአብሔር ይርዳን። መስለን አስመስለን ሳይሆን ሆነን ጌታን ተከትለን እርሱን ኢሚቴት አድርገን በእርሱ ዘንድ ያየነውን ያንን ፍሬ ደግመነው ኖረነው የእግሮቹን ፍለጋ ተከትለን አፍርተን እንድንገኝ እግዚአብሔር በኢየሱስ ክርስቶስ ስም ይርዳን። የሚበላ ፍሬ ወዳጆቼ፣ የሚበላ ፍሬ፣ ኦተንቲክ ክርስቲያኒቲ፣ ኦተንቲክ የሆነ ወንጌል፣ የንስሐ ህይወት፣ የተለወጠ ህይወት፣ ደግሞ የሚለወጥ ህይወት የሚያየው ሁሉ ዲዘር ነው የሚያደርገው የሚመለከተው ህይወት እግዚአብሔር በህይወታችን ላይ ያፍስስል። ክብር ለኢየሱስ ይሁን። አሜን አትሉም? የሚቃጠል ህይወት፣ የሚቀና ህይወት፣ የሚቃጠል ህይወት፣ የሚነካ ህይወት፣ ወንጌል ሲባል የሚነካ ህይወት፣ የሚቆርጥ ህይወት፣ የሚጨክን ህይወት፣ ባለመሆኑ የሚያለቅስ ህይወት፣ እንደተወደድኩበት መጣ አልኖርኩ ምህረት ይብዛልኝ የሚል የሚነካ የሚቆጭ የሚጸጸት የሚንገበገብ ህይወት፣ ምንም የማይመስለው ሳይሆን ዶርማንት የሆነ ሳይሆን ዚል የሌለው ፓሽን የሌለው እዚህ ውስጥ እሳት የሌለው ዝም ያለ ሳይሆን የሚንገበገብ በጸሎት ስፍራው የሚንገበገብ በቃሉ ማዕድ ሲንቀመጥ የሚቆጭና የሚጸጸት በንስሐ ህይወት የተሞላ ጌታን ለማግኘት የሚናፍቅ የትላንትናውን እየረሳ ነገን ለማየት ነገን እሱን ለመጨበጥ የሚጓጓ የሚያስቀና ህይወት ያለው እዚህ ውስጥ እሳት ያለው እዚህ ውስጥ የህይወት ሽታ ያለው እግዚአብሔር ይህንን እሳት በህይወታችን ያንድድልን። እግዚአብሔር በዚህ ፍሬ ይባርከን። ክብር ለኢየሱስ ይሁን። እግዚአብሔር በሚለወጥ ህይወት ይባርከን። እግዚአብሔር በዚህ ቅናት ይባርከን። ክብር ለኢየሱስ ይሁን። አባቶ እጅግ አድርገን እናመሰግንሃለን። ጥቂት እንጸልይ፣ በጣም ጥቂት ደቂቃ ራሳችንን በእግዚአብሔር ፊት እንመልከት። አትርፍ ባያ ጉዳይ መሆን ያስፈራኛል፣ መሆን ያስፈራኛል። ካንተ ጋር መሆኑ እጅግ ያዋጣኛል፣ እጅግ ያዋጣኛል። ሕይወት መቼ ይሰጣል ወርቅ ቢያብረቀርቅ፣ ቅብዝብዝ ይሆናል ሰው ካንተ ቤት ሲርቅ፣ ሰው ካንተ ፊት ሲርቅ። አትርፍ ባያ ጉዳይ መሆን ያስፈራኛል፣ መሆን ያስፈራኛል። ካንተ ጋር መሆኑ እጅግ ያዋጣኛል፣ እጅግ ያዋጣኛል። ሕይወት መቼ ይሰጣል ወርቅ ቢያብረቀርቅ፣ ቅብዝብዝ ይሆናል ሰው ካንተ ፊት ሲርቅ፣ ሰው ካንተ ፊት ሲርቅ። ዝናም ከበሬታም ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጢስ ነው። ዘላለም ዘላቂ ኢየሱስ ብቻ፣
ዘላለም ነዋ ኢየሱስ ብቻ። አትርፍ ባይ አጉዳይ መሆን ያስፈራኛል፣ መሆን ያስፈራኛል። ካንተ ጋር መሆኑ እጅግ ያዋጣኛል፣ እጅግ ያዋጣኛል። ሕይወት መቼ ይሰጣል ወርቅ ቢያብረቀርቅ፣ ቅብዝብዝ ይሆናል ሰው ካንተ ፊት ሲርቅ፣ ሰው ካንተ ቤት ሲርቅ። ዝናም ከበሬታም ይጠፋሉ ፈጥነው፣ አይደለም ነዋሪ ሀብትም እንደ ጢስ ነው። ዘላለም ዘላቂ ኢየሱስ ብቻ ነው። ዘላለም ዘላቂ ኢየሱስ ብቻ ነው። ዘላለም ነዋሪ ኢየሱስ ብቻ ነው። ይህንን ያንን ሞክሬ አይቻለሁ፣ በእውቀት በስንፍና እርካታ አላገኘው። ዞሬ መልስ ሳጣ ወደ ኢየሱስ አየው፣ ወደ ኢየሱስ። እናመሰግንሃለን። እንድናፈራ እርዳን፣ እንድንከተል እርዳን፣ ዕለት ዕለት አንተ እንድንመስል እርዳን። እንደገና ደግመህ በጸጋህ እንድታስበን ዕለት ዕለት ቅዱስ ጸጋህ እንዲረዳን በኢየሱስ ስም እንጸልያለን። ይህ የሰማነው ቃል በሕይወታችን ፍርድ እንዳይሆንብን የሚያፈራ እንዲሆን አቅም እንዲሆንን እግዚአብሔር ሆይ ያደመጥነው ቃልህ ጸጋ እንዲሆነን በኢየሱስ ስም እንጸልያለን። ስለ ሁሉ ከፍ በል። የገባውን ምሽት ባርክልን በምትወደው ልጄ በኢየሱስ ጌታ ስም።